አሁን ባለንበት ዘመን ከቅርብም ይሁን ከሩቅ በድንገት ህይወታቸው ያለፈ ሰዎች ዜና መስማት የተለመደ ሆኗል። በዚህ አጭር ቪዲዮ ለድንገተኛ ሞት ሊያጋልጡ የሚችሉ መንስኤዎችን እንደዚሁም አደገኛ ምልክቶችንና መከላከያ መንገዶችን እናያለን። ዶክተር ሙልጌታ ነኝ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። የዓለም ጤና ድርጅት እንደገለጸው አንድ ሰው የታወቀ ወይም አሳሳቢ ህመም ሳይኖረው አደጋ ሳይገጥመው ወይም ሳይመረዝ ሞቶ ከተገኘ ወይም ምልክት አሳይቶ በ24 ሰዓት ውስጥ ህይወቱ ካለፈ ድንገተኛ ሞት ይባላል። ለድንገተኛ ሞት የሚዳርጉ የተለያዩ መንስኤዎች አሉ። ከነዚህም ውስጥ ድንገተኛ ሞት በልብ ህመም ምክንያት ከተከሰተ ሰደን ካርዲያክ ዴዝ ይባላል። ይሄውም በልብ ምት መዛባት ወይም ካርዲያክ ኤሌክትሪክ አክቲቪቲ መዛባት ከተከሰተ ካርዲያክ አረስት ስንል በደም መተላለፊያ ደም ስር ውስጥ በሚከሰት ቁስለትና እሱን ተከትሎ በሚመጣ የደም ቧንቧ ጥበት ምክንያት ደም የማስተላለፍ አቅማቸው ሲዳከም የሚከሰት ድንገተኛ የልብ ህመም ወይም ሃርት አታክ ሊሆኑ ይችላሉ። ይህ ህመም አብዛኛውን ጊዜ ከሴቶች ይልቅ ወንዶችን የሚያጠቃ ሲሆን በተጨማሪ እድሜያቸው ከ30 እስከ 40 የሆኑ ጎልማሶችና እድሜያቸው የገፋ ሰዎችን ሊያጠቃ ይችላል። ለዚህ እንደ መንስኤ የሚጠቀሱት የስኳር ህመም፣ የደም ግፊት፣ ሲጋራ ማጨስ፣ አልኮልን አዘውትሮ መጠቀም፣ እንደዚሁም ከመጠን ያለፈ ውፍረትና በሰውነት ውስጥ የስብ መጠን መጨመር ተጋላጭነትን የሚጨምሩ ሁኔታዎች ናቸው። ሌላው ለድንገተኛ ሞት መንስኤ የሚሆኑት ከሳምባ የሚነሱ ህመሞች ሲሆኑ ከነዚህም ውስጥ በሳምባ ደም ስሮች ውስጥ ደም መርጋት ካለ ወይም አኪዩት ፐልሞናሪ ትሮምቦኢምቦሊዝም፣ እንደዚሁም ከፍተኛ የሆነ የአስም በሽታ በምክንያትነት ይጠቀሳሉ። ሌላው በጭንቅላት ውስጥ የደም መፍሰስ፣ ስትሮክ፣ የሚጥል በሽታ፣ ከፍተኛ የሆነ የአንጀት መድማት ወይም መቁሰል ፐርፎሬሽን ለድንገተኛ ሞት መንስኤ ሆነው ሊጠቀሱ ይችላሉ። ለድንገተኛ ሞት ተጋላጭነትን ለመቀነስ እነዚህን መከላከያ ዘዴዎችን መከተል ያስፈልጋል። አንደኛ፣ በየጊዜው ሙሉ የሆነ የጤና ምርመራ ማድረግ። ሁለተኛ፣ የአኗኗር ዘይቤያችንን ማስተካከል። ይሄውም የአመጋገብና የአካል ብቃት እንቅስቃሴያችንን በአስፈላጊ ሁኔታ መቆጣጠር። ሶስተኛ፣ ሲጋራ አለማጨስ። አራተኛ፣ የአልኮል መጠጦችን አለመጠቀም። አምስተኛ፣ የታወቀ ህመም እንደ ስኳር፣ ግፊት፣ ኮሌስትሮል ካለብን በበቂ ሁኔታ ምርመራዎችን በማድረግና በየጊዜው ክትትል በማድረግ። ስድስተኛ፣ ክብደታችንን በመቆጣጠርና ከሚያስጨንቁን ነገሮች ራሳችንን በማራቅ የድንገተኛ ሞት መከሰትን ልንቀንስ እንችላለን። የዛሬም በዚያ በቃን። ሀሳብ አስተያየት ካላችሁ ኮመንት አድርጉ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቸር ይቆየን።